የአማራ ህዝብ ወይ ጥሪ እናረጋለን። እፎይ እየተባለ ነብዩ ስፐርም ግድግዳ ላይ ይረጫል እያለ የሚያንቋሽሽ አንደኛ ሃይማኖቱን በጣም እያንቋሸሸ ነው። ሁለቱ ሃይማኖት እንዲናከስ እየሰራ ነው። ኦርቶዶክስ የደገፈ እንዳይመስላችሁ። በቶለራንስ በስምምነት የኖረን ህዝብ ወደ ሌላ ቀውስ ውስጥ የሚከትል አንድ እፎኝ የቤተ ክርስቲያን ልጅ አይደለም። ጸጉሩን አስተክሎ ስለመጣ ጳጳስ እንዳይመስል 25 ዓመት ውሻ ባቱን እየበላው ቅኔ የተቀኘ እንዳይመስል ይሄ ሰርጎ የገባ ኤርትራዊ ሰላይ ነው ነው ማለት እፎይ የሚሰራው የሁለቱ ሃይማኖት ሳይቀራረብ እንዲገዳደል እንዲጣላ እንዲበታተን ህዝቡ በአንድ ሐሳብ መጥቶ አገሩን እንዳይገነባ ወደ ቴክኖሎጂ እንዳይመጣ ይሄ ኤርትራዊ ሻቢያዎች የሚያደርጉት ነው። የአድዋ ትግሬዎች የሚያደርጉት ነው። ሄኖክ ካድሬ 5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው። በአደባባይ ሚዲያ ላይ ዘለፋቸው። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? ወንድሞቼ ጨለማ ውስጥ ነበርን። ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን። ረሱል ባይመጡ እኮ እኛ የመኖርን ክብር አናቀውም። የሰው ልጅነትን ክብር አናቀውም። የመኖርን ጣዕም እኮ አናቀውም። የህይወት ግብ የለንም እኮ የጠፋን ሰዎች እኮ ነን። ማን ነው የመራን? ቁርአንን በማን አገኘን? ሰላትን በማን አገኘን? ደግ መሆንን ከማን ተማርን? አዛኝ መሆንን ከማን ተማርን? ነብዩ አለይሂ ሰላቱ ወሰላም ስናውቃቸው እናከብራቸዋለን፣ እኛን ጨምሮ ሌሎቹ። ወላሂ ያወቋቸው ግን ያልተከተሏቸው ሰዎች ታላቅነታቸውን መሰከሩ። ታሪካቸውን ያጠኑ ሰዎች ታላቅነታቸውን መሰከሩ። ዕውቀት ሚዛናዊ እይታ ይሰጣል። መሐይምነት ጭፍን ያደርጋል። መሐይምነት ጥላቻን በልብ ይሞላል። ዕውቀት ብርሃን ነው። መከተል አለመከተል መብትህ እኮ ነው። በመሐይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያውቃል ይህ ሰው። ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው። በአደባባይ ሚዲያ ላይ ዘለፋቸው። የተናገረበትን ቋንቋ የሚያውቁ ወንድሞችን ምንድነው ያለ ብዬ ጠየቅኳቸው። ወላሂ አንድ ወንድም ምን አለኝ? እኔ ልጽፈው ይከብደኛል አለኝ። የተናገረውን ነገር እኔ ልለው ይከብደኛል አለኝ። ይህ ድፍረት በጣም ከባድ ነው። በጣም ህመም አለው ወላሂ። እኔ አባቴ ቢሰደብ ዝም ብዬ አላየውም፣ እተናነቀዋለሁ ያንን ሰው። አሽረፈል ኸልቅ ነው የተነኩት። አንድ